ልጆቻችሁን ከትምህርት ቤት መልስ ወይም ማታ ማታ ውሎ እንዴት ነበር፣ ትምህርት እንዴት ነበር እያላችሁ የተሳሳተ ጥያቄ አትጠይቋቸው። ምክንያቱም አሪፍ ነው ምንም አይልም የሚል የተሳሳተ መልስ ነው የሚሰጧችሁ። ይልቅ እነዚህን 7 ጥያቄዎች ጠይቋቸው። አንደኛ፣ ከሙሉ ቀናችሁ ጥሩ የምትሉት ቤስት ፓርት ምንድን ነው ብላችሁ ጠይቋቸው። ልጆች ጧት ወጥተው ማታ ሲገቡ እንዴት እንደዋሉ ራሱ ላይ ያውቁት ይችላሉ። ማታ ግን ሲጠይቋቸው ከጧት እስከ ማታ የነበረውን ነገር አእምሯቸው ውስጥ ገብተው ያስሱታል። ብሬን ስካን እንደማድረግ ብላችሁ አስቡት። የማስታወስ ችሎታቸውም ጥሩ ይሆናል። ሙሉ ቀናቸው ውስጥ አድካሚ ሊሆን ያዘኑበት፣ ተስፋ የቆረጡበት ነገር ሊኖር ይችላል። ነገር ከዛ ውስጥ ፈትሸው መርጠው ጥሩን ሲያወጡ አእምሯቸውን ጥሩ ነገር እንዲመለከት እያለማመዱት ነውና አመስጋኝና በጎ ነገር የሚመለከቱ ይሆናሉ። ሁለተኛ፣ ዛሬ የሰራኸው ስህተትና የተማርክበት ምንድን ነው ብላችሁ ጠይቋቸው። ስህተት አንዱ የሰው ልጅ መምህር ነው። እንኳን ልጆችን ትልቅ ሰውም ከጥፋትና ከስህተት መጠበቅ አንችልም። ዋናው ነገር ጥፋቱን የሚመለከተው እንዴት ነው፣ ከጥፋቱ ውስጥ እየተማረ ያለው እንዴት ነው የሚለው ነውና ልጆች ከጥፋታቸው ትምህርት እንዲወስዱ ባደረግን ባስለመድን ቁጥር በጥፋታቸው ማይሸማቀቁና ማያፍሩ ማይደብቁ ከጥፋታቸው የሚማሩ እየሆኑ ይሄዳሉ። ሶስተኛው፣ ዛሬ ያስደሰተህና የተመቸ ሰው ማን ነው? ለምንድን ነው የተመቸ ብላችሁ ጠይቁት። ልጆች ጥሩ ያረገላቸውን ሰውና ያረገላቸውን ጥሩ ነገር በሚያስቡበት ሰዓት ከሰው በጎ ነገር መመልከትና ለዛ በጎ ነገር አመስጋኝ መሆን ክሬዲት መስጠት እየለመዱ ነው። ለምሳሌ እገሌ እንዲያረገልኝ ብለው መልካም ነገር ሲነግሯችሁ ከዛ ልጅ መልካም ነገሩን አይተዋል። ለእናንተ ሲመሰክሩ ደግሞ እያመሰገኑት እያደነቁት ነውና ከሰዎች በጎ ነገር መመልከትን ለዛ በጎ ነገር ደግሞ ዋጋ መስጠትን እንዲለምዱ ታደርጋላችሁ። ልጆች ብዙ ጊዜ እገሌ እንዲያረገኝ ይላሉ። እገሌ እንዲያረገልኝ የሚለውን ግን በደንብ ማስተማር አለባችሁ። አራተኛው፣ ከዛሬ ውሏችሁ እንዲህ ማድረግ አልነበረብኝም፣ እንዲህ ማለት አልነበረብኝም፣ እንዲህ ባረግ እኮ የምትሉት ነገር ምንድን ነው ብላችሁ ጠይቋቸው። ልጆች ብዙ ጊዜ ነገሮች የሚያደርጉት በስሜትና በደመ ነፍስ ነው። ነገር ግን ካረጉ በኋላ ቆይተው ስህተት መሆኑ ሊገባቸው ይችላል። ስለዚህ እንዲህ አድርጌያለሁ እንዲህ ብያለሁ ብሎ ስህተታቸውን ማንሳታቸው ጥፋታቸውን አውቀዋል ማለት ነው። እንዲህ ማድረግ ነበረብኝ እንዲህ ማለት ነበረብኝ ማስተካከየ ሲሉ ደግሞ መፍትሄውን ኦልሬዲ ያውቀውታል ማለት ነው። ማድረግ ነው የሚቀራቸው። ስለዚህ ለወደፊት ችግር አዋቂነትም መፍትሄ ፈላጊነትንም እያስተማርናቸው እንሄዳለን። አምስተኛ፣ ልጆቻችሁ ትምህርት ቤት የሚሆን በቤት ውስጥ ለማን መልካም ነገር እንዳረጉ ማን እንዳገዙ ጠይቋቸው። እኔ ልጅ ሆኜ ለሰው መልካም ነገር ማድረግ ጥሩ እንደሆነ አውቃለሁ። ለሰው መልካም ነገር ማድረግ ብዬ የማስበው ከወንበር መነሳትና ዕቃ መሸከም ነው፣ ወይ ገበያ ሲሄዱ ይቅናህ ማለት ነው። ልጆቻችሁ ምን መልካም ነገር አረጋችሁ ብላችሁ ስጠይቋቸው ያረጉትን መልካም ነገር ከቀናቸው ሲፈልጉ መልካምና መልካም ያልሆነን እየለዩ ነው። እንደገና ደግሞ ይሄን ጥሩ ነገር አረኩ ለማለት አስበውበት ጥሩ ነገር ይሰራሉ። አስበውበት የሚያደርጉት መልካም ነገር ደግሞ እየተላመዳቸው እነሱ መልካም ነገር ማድረግ እየለመዱ መልካም በጎ ነገር ለሰው የሚያደርጉ ባህሪያቸው የሆነ ታደርጓቸዋላችሁ። ስድስተኛ፣ ልጆቻችሁ የመማር የማወቅ ፍላጎት መሻት እንዲኖራቸው ከዛሬ ውሎ የተማርከው ያወቅከው አዲስ ነገር ምንድን ነው ብላችሁ ጠይቋቸው። ልጆቻችሁን በትምህርት ወደፊት የሚጎትታቸው ከፊት ያለው አዲስ ነገር የማወቅና የመማር ጉጉትና ፍላጎት ነውና ከፈለጉ ዛሬ ሮናልዶ ይህን ያክል ጎል አገባ ብለው ከፈለጉ ታክሲ ውስጥ ሲወራ የሰሙትን ወይ ዜና የሰሙትን ወይ መምህራቸው ያላቸውን ወይ ጓደኛ የነገራቸውን የሆነ መረጃ የሆነ እውቀት የሆነ ትምህርት መጥተው ይነግሯችኋልና ያን ሲያደርጉ አንደኛ ጆሮአቸውን ከፍተው የሚያዳምጡ አይናቸውን ከፍተው የሚመለከቱ እያረጋችኋቸው። ዛሬ ይሄን አዲስ ነገር ተማርኩ አወቅኩ ብለው ሲነግሯችሁ ምንም ይሁን አጨብጭቡላቸው፣ አበረታቷቸው። ዛሬ ያገኙት ነገር አይደለም ዋናው ነገራችን አዲስ ነገር ፈላጊ መሆናቸው ነው። ዛሬም አዲስ ነገር አገኙ፣ ነገም አዲስ ይፈልጋሉ፣ አዲስ ያገኛሉ፣ ነገም አዲስ ይፈልጋሉ፣ አዲስ ያገኛሉ። ልጆቻችሁን የስኬት ጫፍ ላይ የሚያደርሳቸው ትኬት ዛሬ ላይ ያላቸው እያደረ እየጋለ እየጨመረ የሚሄደው የማወቅ የመማር አዲስ ነገር የማግኘት ፍላጎታቸው ነውና ዛሬ ምን አዲስ ነገር ተማርክ፣ ዛሬ ምን አዲስ ነገር አወቅ እያላችሁ እየጠየቃችሁ የፈለጉትን ተራ ነገር እንዲነግሯችሁ አድርጉ። ለእናንተ በሚነግሩበት ሰዓት ደግሞ የተማሩትን ያወቁትን እናንተንም እያስተማሩ እያሳወቁ ነውና እንደ ደስታ ይወስዱታል።